እሺ መጠጥ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠህ ምናምን ዋናው ልብ ነው። እሱ ይቻላል፣ ይፈቀዳል። ምንም ይጹር አባውተር። እሺ ስለ ጸጉርሽስ እንዴት? ጸጉር አሁን ለምሳሌ አሁን ይሄ ሂውማን ሄር ነው። አያ እንዲያውን እንዲ የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ይሄ ዋናው ልብ ነው። አሁን ሌላም ነገር ብናደርግ እናንተ ዋናው ልብ ነው፣ ችግር የለም። እና ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ? ዋናው ልብ ነው። እቺ እንቁራሪቷ ለእኔ ጥሪ ያቀረበች አይደለም። ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርምሽ ፈርም። አይ እኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። አይ ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን ብር እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፍል ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልህ። አንተ ምን ፈርተህ ነው? አልጮትም። ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ነው። ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለው ተው ለአረፋ አድርሱለት። እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ፣ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ከሰፈራ አራብሳ ጋር አንድ ባስ አይመደብልንም እንዴ? ወይ ደግሞ አዶናይ አንድ ቻሌንጅ ያስጀምርልን፣ የባስ ቻሌንጅ። አርቲስት ስላልሆን አርቲስት ነን፣ ሰው አላወቀንም እንጂ አርቲስት ነን። ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላ ነው የነበርኩ የጠመኩለት። ከባድ አርቲስት ነን እኛ፣ ይፋ ስላልወጣን ነው እንጂ እና ይመድብልን። ከሁሉም ደግሞ የገረመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል። ለምን ይከፈላል? ለምን እንከፍላለን? ሲጀመር እኮ ባስ ማለት እኮ ፐብሊክ ሰርቪስ ነው፣ የህዝብ አገልግሎት እስከተባለ ድረስ ለምን ይከፈላል? ለምን ለባስ ልክፈል? ለባስ እሴዱ 10 ሚሊዮን ፈቀዱ። ምንድነው እናንተ አሰምት ቀያይሩ ሲጅኝ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር፣ አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እኔ እጮታለሁ። ፈርቼ እነሱ ነው የፈሩት። ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ። እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርቅ ቢዘንብልኝ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል? ሃይ ማፕናሽ እንደ ማለት ሁሉ ነገር አንቺ ላይ አለ። እኔም ጠቆር ነኝ፣ አንቺም ነጭ ነሽ። ለምን አንድ ላይ ተጋብተን ቤጫ አንውልህ? አይዞህ አንተ